ቃላቱን ሸክፎ መግለጽ ያቅተዋል። ሰላም ዩቲዩብ እንዴት ናችሁ? በዛሬው ቪዲዮ ከገጣሚ ጓደኛዬ ጋር የሚኖርን ቆይታ አሳያችኋለሁ። በመጨረሻም በቪዲዮ መጨረሻ ላይ አሪፍ ግጥም እንዲገጥምን ልናደርገዋለን። እናንተም ደስ የሚላችሁ ግጥም ካለ ከሱ ግጥሞች ውስጥ አሪፉን ኮሜንት ላይ ያሳውቁኝና እንዲገጥምላችሁ አረግላችኋለሁ። ይመቻችሁ። ዳይ ወደ ቪዲዮ። ሰላም ነው። እንዴት ነህ? አለን። ሰላም ነው። እንዴት ነው? አረፈን። ሰላም ነው። አለን። ሰላም ነው። ቦታው አሪፍ ነው። እንግዲህ በሰዓት የተገኝቻለሁ። አንተ ግን አርፍዳል። እና ደሳለኝ ጓደኛዬ፣ ገጣሚ ጓደኛዬ እና አሁን ላይ ምን ላይ ነህ? አሁን ላይ ያው አሪፍ ነገር ላይ ነው ያለነው። እንደምታየው እንሞክራለን ቲክታክ ላይም ግጥም። ለቀጣይ ዓመት ደግሞ አሪፍ ነገር መጽሐፍ እያሰብን ነው። መጽሐፍትም ጽፈን ግጥም መጽሐፍ አሪፍ ነገር አስበናል። እንግዲህ ያው ያንተ እርዳታ ያስፈልጋል። እኔ እንግዲህ በሚችለው አቅም ያው ከኔ ሰብስክራይቦቼ ጋር የምንራዳ ይሆናል። እና ደግሞ ለጠይቅ የምፈልገው ነገር እንዴት ወደ ግጥም ህይወት እንዴት ገባህ? እንዴት ነው ፓሽንን ያወቀው? እሱን ለማወቅ ፈልጌ ነበር። አዎ በጣም አሪፍ ጥያቄ ነው። እና ግጥም ተፈጥሮ ተሰጥኦ ነው። ከባህር ላይ ተሰጥኦ ነው። እና ይኸውልህ ይገርማል። የሆነ ሰዓት ነበርና ወደዚህ ስራ የገባሁት በፊት ላይ ተሰጥኦ እንዳለኝም አላውቅም ነበር። ያው ፍቅር የማያመጣው ነገር የለም። በፍቅር ምክንያት ነው። አንድ ጓደኛዬ በጣም አፈቀረና ስሙ ዳዊት ይባላል። በጣም አፈቀረ። ይገርማል። ክላስ ውስጥ ነው። የዛሬ 4 ዓመት 5 ዓመት አካባቢ ይመስለኛል። ኤሌመንተሪ እያለ ነው። የዛኔ ነው ይገርማል ይህን ግጥም ተሰጥኦ እንዳለኝ ራሱ ያወቅኩት። ልጅቷን በጣም ወደዳትና እስቲ ስለሷ ደብዳቤ ጻፍልኝ ብሎ ነበር እኔን የጠየቀኝ በሰዓቱ። እና እኔ ደብዳቤ ለመጻፍ ነበር ሐሳቤ፣ በሬን ያነሳሁት ደብዳቤ ለመጻፍ ነበር። ልክ ስጽፈው ግን በቃ የፍቅር ቃላቶች እንዳለ መቅጠም ጀመሩና ለምን ይህን ነገር በግጥም አላረገውም ብዬ አሰብኩና ግጥም ስሰራ የተለየ ሆነና የእሱን ስሜት ገልጬ በመጻፌ አንዳንዴ ባይዘዌ ግጥም የሰውን የራስ ማርፎ የሰውን ስሜት የምትገልጽበት ጥበብ ነው። እና ለዚህ ስራ ብቻ እግዚአብሔር ይመስገን እስካሁን እንግዲህ አሪፍ ነን፣ እየሞከርን ነው፣ አሪፍ ላይ ነው። እሺ። እና ካዲያ ቀጣይ ዓመት ምን ጠብቅ ከደሳለኝ ከገጣሚ ደሳለኝ? ቀጣይ ዓመት ያው አሪፍ ነገር እንግዲህ እናዘጋጃለን ብለን እናስባለን። ፈጣሪ ጋር እንግዲህ ችግር ከሸር ነበር እንዴ ይባል አለ ነበር ከራይ ማለት ከሸር ከራዛው ነው ሳይ ማስፈልገኝ ነው ሰው ሲኒማ ዋና ኮነት አላመሰልኩትም ሳለ ማንቂያ አረ ይሄን ተብሏል እና
እሻውን ቅድምዬ እንዳልኳችሁ ደሳለኝ የመጨረሻ አንድ ግጥም ይልልንና ከዛ በኋላ እናንተ ደግሞ የፈለጋችሁትን ቲክቶክ ላይ ዩቲዩብ ላይ ምናምን ገብታችሁ የሱን ግጥሞች ማየት ትችላላችሁ። ለዛሬ ግን ለኔ ሰብስክራይቦች አሪፍ ግጥም ይገጥምልናል። እስቲ የሚገጥምልን ግጥም እንዴ? እሺ እንግዲህ አንድ የመጨረሻ ግጥም ፍቅሬ ይላል። ፍቅሬ ሰው ውበትን ሲለካ መስፈርቶች ያወጣል፣ ቃላትን ሸክፎ መግለጽ ያቅተዋል። እኔ ግን በቃላት ድርደራ ድንበር አላበጅም፣ ፍቅርሽን ለመግለጽ ቅኔን አልቀኝም። አንቺ ማለት የኔ አበባ እንደ ሌሊት ጨረቃ በሩቅ የምታበሪ፣ በውስጤ ድቅድቅ ጨለማ ብርሃንሽን የምትዘሪ፣ ሰማያት ያጀቧት ኮከብ ምሽት ላይ እንደፈካችው ማለዳ የምትወጣው ፀሐይ ዓለምን የምታደምቀው እሷ ነሽ አንቺ። በሌሊቱ ድቅድቅ ብርሃን በሌለው በዛ ጨለማ ላይ አንቺ ብቻ ሳቂ፣ ከንፈርሽን ገልጠሽ በጥርሶችሽ ብርሃን ዓለምን አድምቂ። ንግሥቴ ከዓለም ጫጫታ የሚሰውረኝን ዓይንሽን ልመልከት፣ አንቺን ብቻ ይዤ በፍቅርሽ ጸድቄ እንድገባ ገነት። የኔ ሴት እልፍ ሰው የሚናፍቃት አንቺን ለማወደሻ አልዘርፍም ስምና ቅኔ። ዓለሜ ባንቺ ልብ ላይ በማየው የፍቅር ጸዳል መንፈሴም አንቺን አፍቅሮ ዘወትር ወደ አንቺ ይጓዛል። በጣም አሪፍ ነው እንግዲህ እየተምክልን በጣም ተመችቶኛል። እስካሁን ባለኝ ቆይታ በጣም ደስተኛ ነበር። ሌላም አሪፍ ታሪክ እንደ ጓደኛ ሲሆን ገስት አድርጌ ነው እያወራሁ የነበረው። ሰርጋረክ እንግዲህ ገስት ነው እያወራሁ የነበረው። እንግዲህ ሰብስክራይብ አድርጉ። ባይዘው ሌላ ቀን በሌላ ቪዲዮ እንገናኛለን።